رب اغفر لي ولوالدي رب ارحمهما كما ربياني صغيرا. رب اغفر لي ولوالدي በኢትዮጵያ ታብታብ ማድረግ ይቻላል። ሰዓቱም እየሄደብኝ ስለሆነ ያሰገርኩኝ ቅርብ እያለፈኝ ነው። አንድ ሰዓት ሙላኝ ብዬ ነው የቆየሁት እንጂ ወይ ሳያቃጥለኝ አይቀርም እንጂ አልተቃጠልኩላችሁ። በነገራችን ላይ እሬት እዚህ አምጥቼ ተክዬ እያሳደኩኝ ነው። እና አሁን ኬኩን እንየው እስኪ። ቆይ ላይክ እያደረጋችሁ ቤተሰብ ላይክ እያደረጋችሁ ግቡ። ስትገቡ እስኪ እንዴት ላስቀምጠውና ክሬም መጠቀም የምትፈልጉ መጠቀም ትችላላችሁ። ግን እኔ ሴትዮ የስኳር ስላለባት ላ ሐውለ ወላ ቁወተ ኢላ ቢላህ። እናንተ ለማሳየት ቀጥር ነው። ትኩስ ነው በጣም ማለት ነው። ውስጡ እንዴት እንደከፈተ እንድታዩ ስለፈለኩኝ እንጂ በጣም ትኩስ ነው። ደግሞ በላይ ስለገባሁኝ ለዛ ነው። ሰዓት አልሞላልኝ ብሎ በጣም ተቸግሬያለሁ እና ለዛ ነው በላይ በገባሁት እንጂ ዛሬ ለማድረግ አልፈልኩም ነበረ። እና ቤተሰቦች እያደረጋችሁ ውይ ትኩስ ነው በጣም ይታያችኋል። ዋው ትላላችሁ። እንዴት ልክ እንደ ዳቦ ነው የከፈተው። ኬክ አይመስልም ዳቦ ነው እንጂ። እና እንዴት መስራት ይቻላል በቀላሉ ልላችሁ ነው። ውድ ካባ ቤተሰብ ወይም ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አጠነካክሩኝ። ውስጡ በጣም ክፍት ደስ ይላል። ደስ የሚል ኬክ ነው እና ይህንን ይመስል ነበረ የዛሬው ቪዲዮ። በሌላም ቪዲዮ ውስጥ ከምንገናኝ ሰላም ሁኑልኝ እያልኩኝ ሰላም አለይኩም ወረህመቱላሂ ወበረካቱ። ትላላችሁ። اللهم أعنا على ذكرك وشكرك وحسن عبادتك مسات بسم الله. واو قشرة ሰላም ሁኑ። ባይ ባይ።